ጓደኞቼ እንግዲህ ይሄ የሚባለው ኢማሬት አሲዳ ነው። የኢማሬት አሲዳ አሰራርና ያሳየዋችሁ ጓደኞቼ እንግዲህ ይሄ የሚባለው ኢማሬት አሲዳ ነው። የኢማሬት አሲዳ አሰራርና ያሳየዋችሁ ጓደኞቼ እንግዲህ ይሄ የሚባለው ኢማሬት አሲዳ ነው። የኢማሬት አሲዳ አሰራርና ያሳየዋችሁ ኦኬ እንቱ ሽፍቱ ሄዳ ኢማሬት አሲዳ ዚያዳ ሄሎ ኢማሬት አሲዳ ኢማሬት በጣም ቆንጆ ነው። እንቱ ሰዊ ሀጋና ሰብስክራይብ ላይክ ኮሜንት ሰዊ ሼር ሀግታኔ ነፈራት ባዲን ነፈራት ሹፍ ባዲን ያልሙ ጠበቃት ሽኖይሊት ሄሎ ጠበቃን ጓደኞቼ የኢማሬት አሲዳ አሰራር እንግዲህ ይሄንን ይመስላል። አመሰግናለሁ። ሰብስክራይብ ያደርጋችሁኝ ሰብስክራይብ ላይክ ኮሜንት እንጻፉልኝ። በየጊዜው ለእናንተ ይጠቅማል ይበጃል የምለውን አዳዲስ ቪዲዮዎችን አዘጋጅላችኋለሁ። ቲጂ የአረብ ሀገር ምግብና መጠጥ አዘጋጅ ነኝ። አመሰግናለሁ። ሰላም እናንተ እንዴት ናችሁ ጓደኞቼ? ሰላም ናችሁ? ወደኔ እግዚአብሔር ይመስገን። ጓደኞቼ ዛሬ የማሳያችሁ ኢማሬት አሲዳ ሊዮማነ ሹፍቱ ሀግንቴ ኢማሬት አሲዳ እንዴት እንደሚሰራ ላሳያችሁ ማለት ነው። ስለዚህ ኢማሬት አሲዳ ለመስራት የሚያስፈልገኝ ትልቁ ነገር ዘፈራን አለኝ። ዋው እኔ ብዙ ዘፈራን አለኝ። መዳሜ ጥሩ ናት። እኔ መዳም እዚህ ጋራ ሄል አለኝ። እዚህ ጋር ዘይት አለኝ ማለት ነው። ሄል ግማሽ የሻይ ማንኪያ ትጨምራላችሁ። ዘፈራን ቁንጥር እንዳስፈላጊነቱ ዘፈራን ውድ ስለሆነ ትንሽ ነው የሚጨመረው። እዚህ ጋራ ዘይት 1 ኩባያ ትጨምራላችሁ ማለት ነው። እዚህ ጋራ ዱቄት አስመር ወይም ደግሞ ቡኒ ዱቄት ይሉታል። አስመር ዱቄት 1 ኩባያ። እዚህ ጋር ሀሊብ ፓውደር አለኝ ኒዶ ማለት ነው 1 ኩባያ አለኝ ማለት ነው። ይሄ አስመር ከሌለ የዳቦ መጋገሪያው ነጩን ዱቄት ሶሞሎኒያ ነጭ ዱቄት ትጨምራላችሁ ማለት ነው። ችግር የለውም። እዚህ ጋር 1 ኩባያ ሹገር ስኳር አለኝ ማለት ነው። እዚህ ጋር እንደገና ደግሞ ኮርን ፍላወር ወይም ስታርች አለኝ ማለት ነው። ኦኬ اليوم انا اسوي لك هدا كورن ستارش في هدا واحد جلاس 1 كوب 1 جلاس مني فيه زعفران هيل نص كبشة مني فيه دهن 1 كوب 1 جلاس هدا في طحينة 1 كوب طحينة اسمر سكر 1 كوباية 1 جلاس هدا ستارش سيم هدا 1 كب بس حليب 2 جلاس ستارش 2 1 جلاس ماي 1 لتر نص 1 لتر نص ماي ውሃ የሚያስፈልገኝ 1 ኩባያ 1 ሊትር ከግማሽ ውሃ ያስፈልገኛል ማለት ነው ጓደኞቼ። አመሰግናለሁ። አሁን አስራሩ እንሂድ። ኦኬ ጓደኞቼ እዚህ ውስጥ አሁን 1 ሊትር ከሩብ ውሃ አለኝ ማለት ነው። ከግማሽ 1 ሊትር ከግማሽ ነው የምጠቀመው። ይሄ ግን 2 ሊትር ነው የኔ እቃ የሚይዘው። እኔ ተጠቀምኩበት 1 ሊትር ከግማሽ በውሃ ማሞቂያ ውስጥ ማለት ነው። እዚህ ውስጥ ዘፈራን ጨምራለሁ። ሀና ሀጢ ሚኒ ዳክል ዘፈራን ሀጢ እዚህ ውስጥ እንደገና ሄል ጨምራለሁ። ኑስ ገብሻ ሄል አና ሀጢ ባዴን ዳክል ሚኒ ስኳር ሄል ጨምራለሁ። ግማሽ ማንኪያ ስኳር 1 ኩባያ ጨመርኩ ማለት ነው ጓደኞቼ። አሁን እዚህ ጋራ አፈላዋለሁ ማለት ነው። አንተ ከተፈዋለሁ አሻን ሄዳ ፉር ማይ ጓደኞቼ። አሁን እዚህ ድስት ውስጥ ማለት ነው ዘይት ጨምራለሁ። 1 ኩባያ ዘይት ጨመርኩኝ። ከዛ ዱቄቱን ጨመርኩ ማለት ነው። አና ሀጢ ድህን ባዴ ታሂን አጤ ባዴ ምን ሀጢ ሀሊብ ፓውደር 2 ግላስ ባዴን ኮርን ስታርች አንሃቲ
ትወዳለች አልቃሿ። ከዛ እናማስለዋለን ማለት ነው። በጣም ተወዳጅ ነው ይሄ ነገር። አረቦቹ በጣም ነው የሚወዱት። አረብ ሀገር ያላችሁ ልጆች ታውቁታላችሁ። በተለይ ዱባይ ላይ፣ ኩዌት በጣም ነው የሚጠቀሙት አሲዳ ማለት ነው። የወለደ ለመጠየቅ አራስ ጥሪ እንደገና እንዲሁም አብረው ሲሆኑ በብርድ ሰዓት ላይ እንዲሁም አስር ላይ በጣም ይወዱታል። በጣም ተፈላጊ ነው አሲዳ ማለት ነው። ስለዚህ ይሄንን እንደዚህ ብራውን ከለር እስኪሆን ድረስ እናበስለዋለን ማለት ነው። ኤዳ ሂጂ ቡኒ ከለር አሻንሰዊ ኪዳ ወላ እኔ በጣም ነው የሚወዱት ይሄንን አሲዳ ተሰራላቸው ማለት ነው። ያደክማል ግን ቆንጆ ነው ለሚበላ። ወተቱ ኮርንስታርቹ የበቆሎ ዱቄቱ አንድ ላይ እንደዚህ ታመሳል ማለት ነው በዘይት። زيادة هيلو انتو هيك زيادة انا معلوم انا عندي زيادة نفرات انا ብዙ ልጆች ነው ማስለምዳቸው በቤት እየመጡ መዳሞች ያስለምጃቸው ይላል የኔ መዳም ጓደኞቼ። አሁን እንደዚህ ብራውን ከለር ይሆናል። እጃችንን ምን ማለት አለብን? በፍጹም እጃችንን አናነሳውም። እንደዚህ ነው። ለምን ይቃጠልብናል? ቶሎ ነው እንትን የሚለው የሚቃጠልብን እና ላዚም አርኪ ኪዳ ኦኬ አለጡል አሻን እንጂ ከርባን እና እንደዚህ ነው የሚሆነው ማለት ነው። አሁንም ገና ነው። ብራውን በደንብ ብራውን መሆን አለበት። ያደክማል። እኔ ራሴ አንዳንዴ ነው የምሰራው። እንደው ለእናንተ ላሳያችሁ ብዬ ነው ዛሬ የጠየቁኝ ልጆች ስላሉ። ኢማሬት አሲዳ ግን አረቦች ሁሉ እንደዚህ ነው የሚበሉት ማለት ነው። ሁሉም እንደዚህ ነው። ይለያያል ግን ያንዳንዶቹ ይለያያል። ስፔሻሊ ኢማሬቲ ግን እንደዚህ ነው የሚበላው። የኢማሬት አሲዳ ነው። ሌላ ሀገር ያላችሁትም እንደዚህ ሰርታችሁ ብታሳዩአቸው ይወዱታል። አንድ ናቸው አረቦች። ኢዳ ኢማሬቲ አሲዳ ኢማሬት በጣም ቆንጆ ነው። ቆንጆ ሀገር ነው። ሹፍቴ ኢዳ ጓደኞቼ እንደምትመለከቱት ይሄኛው እንደዚህ ብራውን ሆኖልኛል። እዚህ ዚያዳ ሄዶ ሴም ቡኒ እንጂ ባዴን ሀጡ ሄዳ ማይ የዘፈራን ውሃ ሀጢ ዘፈራን ማይ انا ሀጢ ከለማን ማል ዘፈራን ማይ ባዴ ይጥበኪዳ ራሱ እየወፈረ ነው የሚመጣው በነገራችን ላይ እና ጓደኞቼ አንዳንድ ልጆች የተናገራችሁ ልጆች አላችሁ ቲጂ እንትንሽ ድስትሽ አያምርም ብላችሁኛል ያለኝ ሰው አለ። ድስቴም እኔ ክርስቶ አይደለም ዋናው ቁም ነገሩ ማለት ነው። ቁም ነገሩ ከምግብ አሰራሩ ነው እና በጣም አልፋልሽ ምግብ እንደማዘጋጅ በጣም አውቃለሁኝ። በሱ እንኳን ችግር የለብኝም። ግን ድስቱ ግን ድስት እኔ ቤቴ አይደለም። እኔ ያለሁት አረብ ሀገር ተሰድጄ ስደተኛ ሆኜ የምኖር በሰው ቤት ተቀጥሬ የምሰራ ልጅ ነኝ። ስለዚህ እኔ እቃ መግዛት አቅሙ የለኝም። ቤቴ ቢሆን ኢትዮጵያ ቢሆን አገሬ ቢሆን ወይ በትዳሬ በኑሬ ቢሆን ምንም አይመስለኝም ብትሉኝ ማለት ልክ ናቸው፣ አስተካክላለሁ። ይሄ ግን የሰው ቤት ነው የምሰራው፣ ተቀጥሬ ነው የምሰራው፣ ቅጥረኛ ነኝ። የስደት ኑሮ ያልገባችሁ ሰዎች ካላችሁ የስደት ኑሮ እቃ መግዛት አልችልም። እኔ የገንዘብ ማጣት አይደለም፣ ገንዘብ ይኖረኛል እግዚአብሔር ይመስገን። ግን ድስት ለሰዎቹ ነው ያልገዛም። ሴትዮ አስባ ካልገዛች በስተቀር የኔ ሴትዮ ደግሞ እንዲህ አይነት ሰው አይደለችም። በጣም ሀብታሞች ናቸው ሰዎቼ፣ ግን ይሄን አልደንታም የላቸውም። ለምን እንትን ለማለት ነው ብርቅ ነገር ማለት ነው ለነሱ። አይ ቲንክ እንደዛ ነው። እና እንደዚህ አያችሁ፣ እንደዚህ እየወፈረ ነው የሚመጣው። ሹፍቱ
اجي تقيل ها አያችሁ እንደዚህ ነው ማለት ቅድም በዘይት ያማ እንትን ያመስኩት ምክንያት አይጓግሉባችሁ ውሃውን ስትጨምሩ ገባችሁ ጓደኞቼ አይ ሽቶ زياده ሄሎ ልክ ኢትዮጵያ ገንፎ እንደምንለው ለነሱ ገንፎአቸው ነው ማለት ነው ገንፎ ስል የኛ ይወፍራል እነሱ ደግሞ እንደዚህ ነው ሐለዋ ነው ጣፍጣ ጣፋጭነት አለው ዋው ሄሎ ወላ ሄሎ بس قصر እሳቱን በጣም ቀነሱ እና አንዳንዴ ስንናገር እናስብበት በጣም እሺ ለምን በቃ እዚህ የሚለፋውና እንደሚተጋላችሁ ሰዎች እናንተን ለማስተማር በተለይ አረብ ሀገር ሰው ቤት ተቀጥረን ነው የምንሰራው እኔ ቤቴ አይደለም ቤቴ ቢሆን እግዚአብሔርን እኔ በጣም እንኳን ደግሞ በቂያቸው ነው እኔ ለኔ ምንም አይመስለኝም ከነሱ ጋር ብዙ አመት ስለኖርኩኝ ምንም አይመስለኝም ለነሱ ኑሮ ማለት ነው ለምን እኛ ተጓብተን ነው የምንኖረው ባህሪ ለባህሪ እኔ ድስት ገዛች አልገዛችም እሷ ይሆናል ካለች ይሆናል ነው አገባኝ ስለዚህ እናስተውል ይሄ እኔ ቤት አይደለም ዋናው ነገሩ የምግቡን አሰራር ተረዱት በቃ እንዴት እንደሚሰራ የባህሪ ምግባቸውን እወቁት እሺ የማሪክ አሲዳ ልክ ኢትዮጵያ ውስጥ ጋንፎ እንደሚባል ማለት ነው በጣም ነው የሚወደደው ጓደኞቼ ጄሽ አለኝ የእንትን የህንዶቹ ነው ግን ያው አሪስ ላይ ይደረጋል በጣም ይወደዳል እዚህ ሀገር እንደ ቂቤ ነው ይተቀሙበታል እና ይሄንን ጄሽ ማለት ነው ልክ እንደዚህ ያደርጋለሁ ሄዳ ጄሽ ሰምና አጥሜኔ ጄሽ ሄዳ ሽፍቱ ሄዳ እንቱ ማሉም አረብ ቤት ያላችሁ ልጆችና አረቦች በጣም ያውቁታል ከዛ ጂቢ ሄዳ ምንኔ ሽፍቱ እዚህ ላይ እንገለብጠዋለን ማለት ነው እሺ ጓደኞቼ አልሂን ሰዊ ኪዳ አጡ ፎቅ ባጊ ሰምና ጄሽ بعدين مني سوي سمسم كده እና ይሄ ማሞቅ ያስፈልጋል አረብ ቤት በጣም ይሄ ከሌለ እነሱ መኖር የሚችሉ አይመስለኝም እና በጣም ይሄ ነገር ያስፈልጋቸዋል ይሄ ማሞቂያው ነው በማሞቂያ ሳህን ውስጥ ታስቀምጡላችኋላችሁ ማለት ነው አሁን አልሂን ሰዊ ሄል ሾዬ ሄል እንደዚህ እንጨምር ፓውደር ስለሌለ በጣም ስላልደቀቀ ነው ይሄ ከደቀቀ ግን ችግር የለም خلاص አልሂን ከላስኒ ሹፍቱ زياده ሄሎ እና በጣም ቆንጆ ነው ጓደኞቼ بعدين في زعفران شويه زعفران እኔ ትንሽ ዘፈራን እንዲያደርጋለሁ ሶፍቴ ዘፈራን زياده ጋሊ እና ዘፈራን እንደዚህ ጨምሬበታለሁ ማለት ነው ከላይ ይሄን ይመስላል